ይቺ የቫዝሊን ዕቃ ሁላችንም ቤት ውስጥ ያለች ነገር ናት። ግን 90% የሚሆነው ሰው ለከንፈር መድረቅ ብቻ ነው የሚጠቀማት። እውነቱን ለመናገር ግን አጠቃቀሙን ካወቅንበት ይህቺ ትንሽዬ ቫዝሊን ለውበቱ የሚያስፈልጉትን ነገሮች ሁሉ በአንድ ላይ የያዘች ድንቅ ምርት ናት። እመኑኝ፣ ቫዝሊን ለደረቀ ከንፈር ብቻ አይደለም፣ ፊቶ ይበልጥ ማራኪ እንዲሆን ትልቅ ሚና ይጫወታል። በዚህ ቪዲዮ ስለ ቫዝሊን አስገራሚ ጥቅሞችና አጠቃቀሞች እናያለን። አንደኛ፣ ከተመሰቃቀለ ወደ ማራኪ ቅንድብ። መጀመሪያ ይህንን ፎቶ ተመልከቱ። ታዋቂው የሆሊውድ ኮከብ ሮበርት ፓቲንሰን ነው። አሁን ለሰከንድ አስቡ፣ ቅንድቦቹ ቀጭንና ደካማ ቢሆኑ ኖሮ አሁንም እንደዚህ ማራኪ ይሆን ነበር? በፍጹም። ምክንያቱም ቅንድብ ለፊታችን ቅርጽ በመስጠት ገጽታችን ጎልቶ እንዲታይ በማድረግና የወንድነት ግርማን በማላበስ ረገድ ትልቅ ሚና ይጫወታል። ስለዚህ የእርሶም ቅንድብ ቀጭን ከሆነ በቫዝሊን እርዳታ ብቻ ከተመሰቃቀለ ወደ ማራኪነት፣ ከቀጭን ወደ ወፍራም እንዲሁም የተስተካከለ ማድረግ ይቻላል። የሚያስፈልገው ጥቂት ቫዝሊን በጣቶ በመያዝ ማሸት፣ ከዚያም ቅንድቦን ወደ ላይና ወደ ታች አቅጣጫ ማበጠር ብቻ ነው። በዚህ ጊዜ ቅንድቦ ወዲያውኑ ንጹህ፣ የሚያንጸባርቅና ወፍራም ሆኖ ይታያል። ቫዝሊን የቅንድብ ጸጉርን ሳያጣብቅ ባለበት እንዲቆይ ያደርጋል። ይህም እያንዳንዱ ጸጉር ተለይቶ እንዲታይና ቅንድቡ ጥቅጥቅ ያለ እንዲመስል ያደርገዋል። በተጨማሪም በብርድ ምክንያት የሚመጣን ድርቀት በማለስለስ ለፊታችን ንጹህ ገጽታ ይሰጣል። ሁለተኛ፣ ከአሰልቺ ወደ ለስላሳ የአይን ስር ቆዳ። ተመልከቱ፣ ብዙ ሰዎች ቫዝሊን የአይን ስር ጥቁረትን ያጠፋል ብለው በዩቲዩብ ይናገራሉ። ነገር ግን እውነታው ይህ አይደለም። ቫዝሊን ጥቁረትን በቀጥታ አያስወግድም። ነገሩ እንዴት እንደሆነ ላስረዳችሁ። ከአይን ስር ያለው ቆዳ በፊታችን ላይ ካሉ የቆዳ ክፍሎች ሁሉ በጣም ስስ የሆነው ነው። በተለይ በክረምት ወቅት ደግሞ እርጥበትን በቶሎ ስለሚያጣ ትናንሽ መስመሮች መታየት ይጀምራሉ። ይህም የአይን ስር ጥቁረቱ ይበልጥ ጎልቶ እንዲታይ ያደርገዋል። ቫዝሊን የሚያደርገው የአይን ስር ድርቀትን መጠገን ነው። በዚህ ጊዜ መስመሮች ይለሰልሳሉ። ይህም ጥቁረትን በትንሹ እንዲቀንስና ቆዳው እንዲፈካ ያደርገዋል። አጠቃቀሙም ማታ ከመተኛታችሁ በፊት ጥቂት ቫዝሊን አይናችሁ ስር ቀስ አድርጋችሁ በመንካት መቀባት ነው። የአይን ስር ቆዳ ስስ ስለሆነ በፍጹም መጫን ወይም ማሸት የለባችሁ። የዚህን ሳይንሳዊ አመክንዮ ቫዝሊን እርጥበትን ጠልፎ ስለሚያስቀር ውጤቱን በነገታው ማየት ትችላላችሁ። ይህ የአይን ስር ክሬምን ሙሉ በሙሉ ይተካል ባይባልም ድርቀትን ለማስወገድ ግን ተመራጭ መንገድ ነው። ሶስተኛ፣ የሽቶ መዓዛ ለ10 ሰዓታት እንዲቆይ የሚያደርግ ዘዴ። ይህ ዘዴ በተለይ ተራ የሚባሉ ሽቶዎች እንኳን ለ2 ሰዓት ሳይሆን ቀኑን ሙሉ አብረዋችሁ እንዲቆዩ ለምትፈልጉ ምርጥ ነው። ተመልከቱ፣ በክረምት ወቅት ቆዳችን ስለሚደርቅ የሽቶ መዓዛ ቶሎ ይጠፋል። ምክንያቱም የሽቶ ሞለኪውሎች ከደረቅ ቆዳ ላይ ቶሎ ይተናሉ። እዚህ ጋር ቫዝሊንን በሁለት መንገድ መጠቀም እንችላለን። የመጀመሪያውና ቀላሉ መንገድ ሽቶ ከመርጨታችሁ በፊት እንደ እጅ አንጓ እና አንገት ባሉ የትርታ ነጥቦች ላይ ቫዝሊን ይቀቡ። ከዚያም ሽቶውን ይርጩ። ይሄው ነው። ቫዝሊኑን በቆዳችሁ ላይ ቀጭን ሽፋን በመፍጠር የሽቶ መዓዛ ቶሎ እንዳይተን ስለሚያደርግ ለረጅም ጊዜ እንዲቆይ ያደርጋል። ሁለተኛው መንገድ ደግሞ ትንሽ ድካም ቢኖረውም በጣም ውጤታማ ነው። በሳህን ላይ ትንሽ የሞቀ ውሃ አዘጋጁና የቫዝሊን ዕቃውን ለጥቂት ደቂቃዎች በውስጡ አቆዩት፣ ቫዝሊኑ ትንሽ እስኪቀልጥ ድረስ። በመቀጠል በዚያ በቀለጠ ቫዝሊን ውስጥ የሚወዱትን ሽቶ ከ8 እስከ 10 ጊዜ ይርጩበት። ሽቶውን በጨመራችሁ ቁጥር መዓዛው ይበልጥ እየጠነከረ ይሄዳል። ከዚያም በደንብ ቀላቅላችሁ ቫዝሊኑ ተመልሶ እንዲረጋ ለጥቂት ጊዜ ፍሪጅ ውስጥ ማቆየት። አሁን ይህንን የቫዝሊን የትርታ ነጥቦቻችሁ ላይ ስትቀቡት መዓዛው ለብዙ ሰዓታት ከቆዳችሁ ላይ ሳይጠፋ ይቆያል። ባጭሩ ቫዝሊን የሽቶን የመቆየት አቅም እስከ 3 እጥፍ የሚያሳድግ የመዓዛ ማጠንከሪያ ነው ማለት ይቻላል። አራተኛ፣ ከአፍንጫ አካባቢ መድረቅ ወደ ማለስለስ። ይህ ዘዴ የአፍንጫችሁ ዳር ቆዳ ለሚላጥባችሁና ለሚደርቅባችሁ ሰዎች ነው። የአፍንጫ አካባቢ በጣም ስለሚደርቅ በቅርብ ለሚያይ ሰው ገጽታችሁን ጥሩ እንዳይሆን ያደርገዋል። መፍትሄው ግን በጣም ቀላል ነው። ፊታችሁን በሳሙና ከታጠባችሁ በኋላ በአፍንጫው በሁለቱም በኩል በቂ ቫዝሊን ቀብተው ይተውት። ብዙ መቀባት አያስፈልግም። ቀጭን ሽፋን ብቻ በቂ ነው። ቫዝሊን በቆዳው ላይ ያሉ ጥቃቅን ስንጥቆችን በመድፈን መቅላትንና የቆዳ መላጥን በ1 ወይም በ2 ቀን ውስጥ ብቻ ይጠግነዋል። አምስተኛ፣ ከደረቅ ወደ ለስላሳ ከንፈር። በክረምት ወቅት መጀመሪያ የሚደርቁት የሚሰነጠቁትና ነጭ የሚሆኑት ከንፈሮቻችን ናቸው። የደረቀ ከንፈር ደግሞ የፊታችን ውበት ሙሉ በሙሉ ያበላሸዋል። ይህንን ለማስተካከል ከሁሉ የተሻለው መንገድ የከንፈር ስክረብ እና የቫዝሊን ቅንጅት ነው። አጠቃቀሙም አንድ ለስላሳ የጥርስ ብሩሽ መውሰድና በሱ ላይ ጥቂት የኮኮናት ዘይት ማድረግ፣ ከዚያም ከንፈሩን ቀስ አድርገው በብሩሹ ማሸት። ይህ የላይኛውን የሞተ ቆዳ ሲያነሳ፣ የኮኮናት ዘይቱ ደግሞ ከንፈሩን በተፈጥሯዊ መንገድ እንዲለሰልስ ያደርገዋል። ካሹት በኋላ ጥቂት ቫዝሊን ከንፈሮ ላይ ቀቡ። ቫዝሊኑ በከንፈሮ ላይ መከላከያ ሽፋን በመፍጠር ለረጅም ጊዜ ለስላሳ ሆኖ እንዲቆይ ያደርገዋል። ትናንሽ ስንጥቆችን ቢሆኑ በአንድ ሌሊት ውስጥ ይጠግናቸዋል። ይህንን ዘዴ አንድ ጊዜ ሞክሩትና በነገታው የሚታይ ለውጥ ታገኛላችሁ።
ስድስተኛ ከተሰነጠቀ ወደ ለስላሳ ተረከዝ። የብዙ ሰዎች ተረከዝ በከፍተኛ ሁኔታ ይሰነጠቃል። ይህ ደግሞ በምንራመድበት ጊዜ ህመም ከመፍጠሩም በላይ የእግራችን ገጽታ እንዲበላሽ ያደርጋል። መፍትሄው ግን በጣም ቀላል ነው። ማታ ከመተኛታችሁ በፊት ተረከዛችሁን በደንብ ታጥባችሁ አድርቁ። ከዚያም በቂ መጠን ያለው ቫዝሊን ተረከዛችሁ ላይ ወፈር አድርጋችሁ ቀቡ። በመቀጠል የጥጥ ካልሲ አድርጋችሁ ተኙ። በነገታው የሚታይ ለውጥ ታገኛላችሁ። ይህንን ዘዴ በሳምንት 3 ወይም 4 ጊዜ ካደረጋችሁ ተረከዛችሁ ሙሉ በሙሉ ይድናል። እንግዲህ ወንድሞቼ በጣም ጠቃሚ ናቸው ያልኳቸው 6ቱ የቫዝሊን ሃኮች እነዚህ ናቸው። በዩቲዩብ ላይ ስለ ቫዝሊን ብዙ ጥቅሞች ይነገራሉ። ነገር ግን እውነተኛ ለውጥ የሚያመጡት እነዚህ 6ቱ ብቻ እንደሆኑ አምናለሁ። ከነዚህ ውጭ እናንተ የምታውቁት ሌላ የቫዝሊን ጥቅም ካለ ኮሜንት ላይ ጻፉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ